ስለዚህ እኔ ዛሬ ላይ ልመልስላችሁ መጥቻለሁ ማለት ነው ያን ቪዲዮ ግዴታ መስራት ነበረብኝ እንዲ በይተባልኩኝ እሱ ያለኝን አልኩኝ ሰራው ተለያየው እኔ እንድጠላ ስሜ እንዲጠለሽ ማድረጉ ለምን አስፈለገ እንዴ ስማቸው ተነስቶ ማያቀው ቤተሰቦቼ ለምን በውሸት ይነሳል ነው ያልኩት እኔ ጫዋ ልጅ ነኝ ቤተሰቦቼ ማንንም ባይሰድብብኝ ይሄንን ሰምታችሁም ካልተቀየራችሁ እና ለጠየቃችሁ ጥያቄ መልስ እንዳላገኛችሁ 100% እርግጠኛ ነኝ ወይም ደግሞ አሁንም ድረስ ለጠየቃችሁ ጥያቄ መልስ እንዳላገኛችሁ አቃለሁ ማለትም ሁላችሁም በሚባል ደረጃ ማለት ነው ጭንቅላታችሁ ላይ የሚመላለስ ጥያቄ እንዳለ አቃለሁ እና እሱ መልስ ለኔም አልተመለሰልኝም ለኔም መስላችሁ አንዳንድ ያመናችሁኝም ሰዎች እንዳላችሁ አንዳንድ ሰዎች ደግሞ ያላመናችሁኝም አላችሁ እና ከናንተ እኩል በእናንተ እንዲመለስላችሁ እንደምፈልጉት ሁሉ እኔም በእናንተ ልክ እሱ መልስ እንዲመልስ በጉጉት እየጠበቅኩ ነበር ግን ያልጠበቅኩት ነገር ሆነና ነገሮች ደበስበስ ተደርገው ታለፉ ያ እንዲሆን አልፈልግም ነበር ያው ምንም ማድረግ አልችልም ማድረግ የምችለው ነገር አድርጌያለሁ ያው በግድ ማንንም አውራልል አልችልም ስልጣኑም የለኝም መብቴም አይደለም ግን ከኔ ቢያንስ ከኔ በሰማችሁት ልክ የሆነ ነገር እሱ እንዲነግራችሁ ፈልጌ ነበር እና ይነግራችኋልን ብዬ ጠብቄ ነበር ማለት ይሄንን ነገር እሱ እንዲነግራችሁ ፈልጋለሁ ምናምን ስላችሁ የሱን ህይወት ለመበጥበጥ አይደለም የሱን ህይወትም ሊበጠብጥ አይችልም እና የሱን ህይወት ይሄ ነገር ይሄ የሱ መልስ መመለስ የሱን ህይወት ካልበጠበጠ ለምን እኔን ከሚወዱኝ ቤተሰቦቼ ጋር የድሮ ፍቅርን ከሚናፍቁ ቤተሰቦቼ ጋር እንድገናኛ ያደርገኝ መልሱ በስነ ስርዓት ማለት ነው እና የሱ ህይወት ላይ ጉዳት ማያመጣ ከሆነ የኔ ህይወት ላይ ጉዳት ያመጣ ስለሆነ መልስ እንዲመልስልኝ እፈልጋለሁ እና እንዲመልስልኝ ራሱ መፈልገው ከናንተ ጋር መስማት መፈልገው መልስ ይሄ ነው ማለት ጉዳት ከሌለው ለምን መልስ አይመልስልኝም በቃ የኔ ጥያቄ ይሄ ነው ለምን እሱ ላይፍ ላይ ምንም ተጽህኖ ከሌለው ለምን እኔ ህይወት ላይ ተጽህኖ እንዲያመጣ ያደርጋል ሁለታችንም ላይ ተጽዕኖ ማያመጣው ነገር ለምን መልስ መልሶ አንገላገልም ማለት እንደዚህ አይነት አስተሳሰብ ነበረኝ ግን እሱም ለመመለስ ፍቃደኛ አልሆነም እናንተም ለማመን ይሄ ነገር እናንተ እኔ ለማመን ይሄ ነገር በቂያችሁ ነበር እና እንዲም ሰራችሁ ደግሞ ማለት እናንተ ላይ ለመፍረድ ፈልጌ አይደለም ያው እናንተ ቪዲዮ ላይ የመጨረሻው ቀን ቪዲዮ ባያችሁት ነገር ነው በቃ የዛን ጊዜ ባያችሁትና በሰማችሁት ነገር ነው የምትፈርዱት እና ችግር የለም እሱን እረዳለሁ እና ምን ልላችሁ ፈልጌ ነው እሱ መመለስ ይሄ መልስ መመለስ ካቃተው እኔም እስካሁን በሰራዋቸው ቪዲዮዎች ነካክቼ ይላችሁ አልፌ ነበር ነካክቼ የሚያለፍኩላችሁ እሱ እንዲመልስላችሁ ነው ግን በቃ እሱ መመለስ አልፈለገም እኔ መልሼ ለአንዴና ለመጨረሻ ጊዜ እኔ መልሼ ይሄንን ርዕስ መዝጋት ፈልጋለሁ ለእናንተ ለምትወዱኝ ለምትናፍቁኝ በቃ የሆነ የምታበረታቱኝ ነገር እናንተ ጋር ቪዲዮ እንድሰራ የሚያደርገኝ በቃ የእናንተ ፍቅር ነው ማርያምን እና ምንድነው እናንተ አሁን እሱ መልስ መመለስ ካቃተው የኔ ስም ጠልሽቶ መቅረት የለበትም ስለዚህም ነው ጠብቄ መልስ መመለስ ካልቻለ እሱ እንግዲህ እኔ መልሳለሁ ብዬ ወስኜ ነበር ጠበቅኩኝ ይሄው አልመለሰም ስለዚህ እኔ ዛሬ ላይ ልመልስላችሁ መጥቻለሁ ማለት ነው እና
ያብዛኞቻችሁ ጥያቄ ግልጽ የሚያልሆነልን እንደዚህ ግልጽ ያላለልን ጥያቄ ያላችሁኝ ምንድነው የመጨረሻው ቀን ቪዲዮ ከአብራም ጋር የሰራሁት የመጨረሻው ቀን ቪዲዮ ነው የመጨረሻው ቀን ቪዲዮ እናንተ በቪዲዮ ብቻ እንደምታዩት አይደለም እኔና እሱ ከዛ በፊት ማያግባቡን ነገሮች ነበሩ ከዛ በፊት ማያግባቡን ነገር ስለነበሩ እንዲንዲ ባይና እንላይ ተባብለን ያ ቪዲዮ እንደዛ ነው የተሰራው በቃ እንደዚህ ተባብለን መሰራት አለበት አለኝ እንደዛ ብለን ሰራን ስለዚህ የኔና እሱ ነገር ከዛ በፊት የተቋጨ ነገር ነው ግን ቪዲዮን እንደዚህ ብለሽ ስሪ ብሎ ነገረኝ እንደዛ ብዬ ሰራው ስለዚህ እኔ አሁን ተጎጂ አይደለሽም አንቺ ምንድነው ተጎጂ የምትይኝ ጠለሹ ገፍተሹ ሄደሽ ካሜራ ደቀነሽ ምናምን ያላችሁ ይሄ ምንድነው እንዴት ብዬ ላስረዳችሁ እሱ በያለኝ ነገር በሰዓቱ ለሱ ጥሩ ነገር ያደረኩ ነበር ይመስለኝ እኔን የሚጎዳኛል መሰለኝም ማለት እኔንም የሚጎዳ እሱንም የሚጎዳ ሳይሆን እኔ ጠቅም የሆነ ይመስለኝ ግን እሱ ምን አደረገ ከተናገርኩትም በኤዲቲንግም ያመጣው ነገር ሌላ ነው በሱ ብቻ ሳይሆን ራሱ ከዛም በኋላ ቪዲዮዎች ሰራ ብዙ ቪዲዮዎች ሰራ እኔን በተመለከተ ከዛ በኋላም ምንም ማቀው ቪዲዮ የለም ያልኩት በባለፈው ቪዲዮዎች ይሰራውላችሁ ለዛ ነው ማለት እኔ አሁን ብዙ ነገር መናገር የሰውን ህይወት ማበላሸት ብፈልግ አበላሻለሁ ኢቭን መክሰስ ይችል ነበር ማለት ቤተሰብ ጋር ሽምግልና ታልቋል ተብሏል ቤተሰብ ምንም የሚያቀው ነገር የለም ማለት በእኔ ምክንያት ስማቸው ተነስቶ ማንንም ቀና ብሎ ማያቸው ቤተሰቦቼ በእኔ ምክንያት ሰው እንዲናገራቸው ሰፈርተኛ እንዲናገራቸው ነው ያደረኩት ምን ለማለት ፈልጌ ነው በቃ ያን ቪዲዮ ግዴታ መስራት ነበረብኝ እንዲህ በይተባልኩኝ እሱ ያለኝን አልኩኝ ሰራው ተለያየው ግን እኔ ላይ ከዛ በኋላ ሽምግልና ተባለ ሽምግልና የተላከ ነገር የለም ቤተሰቦችን የሚያዋርድ ስድብ ሰዎች እንዲናገሯቸው ማንንም ቀና ብሎ አይቷቸው ማያቃቸው ቤተሰቦቼ በእውነት ባልሆነ ነገር በውሸት ነገር አንገታቸውን አስደፋው ይሄ ነገር ለምን ይሆናል እንዴ ስማቸው ተነስቶ ማያቀው ቤተሰቦቼ ለምን በውሸት ይነሳል ነው ያልኩት እንዴ እኔ እኮ ብዙ ነገር ነው ያሳለፍኩት ሲጀመር እኔ ሐረርም አልሄድኩም የትም አልሄድኩም በቃ እንደዛ በይተብዬ ነው ሐረርም የትም አልሄድኩም በየተባልኩት ነው ያልኩት ግን ይሄንንም በዛን ጊዜ ለምን መልስ አልሰጠሽም ካላችሁኝ በሰዓቱ እጄ ላይ ሞባይል አልነበረም እንደዚህ አሁን ራሱ ብዙ ነገር ተቸግሬ እንደዚህ አመቻችቼ ነው የመጣሁት እንጂ በዛን ሰዓት መመለስ አቅቶኝ አይደለም በዛን ሰዓት ነገራቶች ስላልተመቻቹልኝ ነው ወጥቼ ያላወራሁት እና ያኔ ቤተሰቦች እንደዚያን ቤተሰቦች አይደሉም እንዴ እኔ እናቴን እንደዚህ መባሏን ሳስብ እውነት በቃ ባለፈው ህይወቴ በእንድቆጭ ነው ያረኩት በቃ እንዴ ጭራሽ እናቴን እንደዚህ ስካስብል ድረስ ቤተሰቦች አሁን ህግ ጋር እስከ መሄድ ራሱ ደርሰው ነበር ግን ይሄ ነገር በቃ መጋጋል የለበትም እኔም የማንንም ህይወት መበጥበጥ የለብኝም ብዬ እነሱን ማብርጂ ቁጭ ባልኩበት ሰዓት አሁን እኔ ዩቲዩብ ላይ ስመጣ በስነ ስርዓት ነው ህይወት ውስጥ ልመለስ አላልኩም የሱን ህይወት ልበጥብጥ አላልኩም በስነ ስርዓት በስራዬ ነው የመጣሁት በስራዬ ስመጣ ግን ስሙን አታንሺ የሆነ እሱ ያንቺን ስም አላነሳም ከዚህ በላይ እንዴት ያነሳል በቃ አንስቶ እኮ አጠልሽቶኛል እኔ እንዴ ከዚህ በላይ እንዴት ያጠልሽኝ በቃ መጀመሪያ ቪዲዮ ከሰራም በኋላ ከኔ ጋር እንደውም ስለኔ አላወራም በድርጊት ነው ያሳያችሁ በቃ በድርጊት ታሳያችሁ ስለዚህ እኔ ካሁን በኋላ በፍጹም ነው የምላችሁ በፍጹም ካሁን በኋላ እግዚአብሔርን ነው የምላችሁ በፍጹም ስለሱ አላወራምም አላነሳምም ይሄ የመጨረሻ ቪዲዮ ነው የመጨረሻ በእውነት ነው የምላችሁ